وذكر فإن الذكرى تنفع المؤمنين እንግዲህ የተራዊህ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም ናቸው የጀመሩት። አንድ 3 ሌሊት አሰገዷቸው። በአራተኛው ሌሊት ቀሩ። ሲጠብቁ ሷሃቦች ቀሩ። እህም አሉ። በባድ الروايات بالصحيح በራቸውንም በሆነ ነገር አንኳኩ። አልመጡም ነብያችን ሰለላሁ ዐለይሂ ወሰለም። ለሱብህ መጡ። ሱብህ አሰገዱ። ካሰገዱ በኋላ ወደ ሷሃቦች ዘወር ብለው ማታ ወይም ሌሊት ስታረጉት የነበረው ነገር ኮለኔ ስውር አይደለም አውቄያለሁ። ስራችሁን መታችሁ እንደተሰባሰባችሁ አውቄያለሁ። ያልመጣሁት ምናልባት በተከታታይ ባሰግዳችሁ አላህ Subhanahu Wa Ta'ala ምን ያረግባችኋል ብዬ ፈርቼ ነው አሉ። ግዴታ ይሆንና ግዴታ ከሆነ በኋላ ደግሞ እሱን መስራት ተሳነፉ ትተውና ወደ ወንጀል ትገባላችሁ ብዬ አዝኜ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። በዛው ብቻ እየተሰገደ ኺላፈት ዑመር አልሲዲቅ ረዲየላሁ ዐንሁ አለፈ ወصدر من خلافة عمر። ከዛ በኋላ ሰዎች አውዛዓን ሲሰግዱ አይተው ዑመር في المسجد النبوي በአንድ ቃሪ ሰበስባቸው ብለው ሰበሰቧቸው። በኡበይ ኢብኑ ከዕብ በተሰኘ ኢማምና ተሚሙን ዳሪ በሚባሉ ሱሐቦች ሰበስበዋቸው ኢላ የውም الناس هذا ተራዊህ በምን ይሰገዳል? በጀማዓ ይሰገዳል። እንግዲህ ጀማዓ መሽሩዕ የሚሆንላቸው ትርፍ ሶላቶች አሉ። ከነዛ መካከል ተራዊህ ትገኛል። ስለዚህ ተራዊህ ሲሰግዱ ከዛ በኋላ ከሰበሰቧቸው በኋላ አይተው ኒዕመቱል ቢድዓቱ هذه አሉ ዑመር والذين ينامون عنها أفضل ሲሰግዱ በኢማም አይተው በጣም የምታምር ሱና ናት አሉ። ቢድዓ ያሏት እንግዲህ ሉገተን ነው እንጂ ወይላ فهي ሱና ነብያችን ሰለላሁ ዐለይሂ ወሰለም ናቸው የደነገጓት እያልን ነው። ግን የሚተኙት ይሻላሉ። ምን ማለት ነው? ይሄን ማለት ያለው እንግዲህ አወለ الليل ነው የሚሰገደው። አወለ الليل አረፍ ብለው ثلث الليل الآخر ሲቀር ተነስተው የሚሰግዱት ሰዎች ደግሞ የነሱ አጅር ምን ይሆናል አሉ ዑመር። በላጩ ያ ነው እንጂ ተራዊህ ትቶ የሚተኛ ማለት አይደለም የተፈለገ። በአሁኑ ሰዓት ተኝተው አኺረ الليل ሄው የሚያረጉ እነሱ ይበልጣሉ ብለዋል። ቤት መስገድ ይሻላል፣ መስጊድ መስገድ ይሻላል። እዚህም ላይ ራአላቸው ወደፊት ሲመጣ ደግሞ ተፋሲል ይኖራል። طيب